በቃ ውስጤ ግን በጣም እየተረበሸ ነው። ከበፊቱ በጣም ውስጤ ዝሏል። እንዲሆነ ፍርሃት የባሰ ተሰምቶኛል። ብቻ ይሄ መገበሪያ ወይ ወደ ደም ወደ መናፍስት ብቻ ይሄ ደሙ የተቀዳበት የተወጋው መርፌ ወደ ኢንፌክሽን ተቀይሮ ወደ ካንሰር የተለያዩ ተጓዳኝ መጥፎ በሽታዎችን ሁሉ ነገር ያደረጉት የሱን ደም ለመቅዳትና እሱን እንደዚህ አይነት ነገር ውስጥ ለመክተት ነው። አብርሽ እኔ ካንተ መደብቀው እኮ ምንም አይነት ነገር የለም። ዳኒንም እዚች ጋር አናስጨንቀው። በቃ ልቤ ላይ ጸጸት ሐዘን ዘርተሽብ ከእንቅልፌ ስነቃን ባክሻት ጂብ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ቤተሰብ ዛሬ መልካም ዜና አለ። ያ መልካም ዜና አብርሽ ላይ ጉዳት ያደረጉ ሰዎች ላይ ዙሪያና እንግዲህ አብርሽም የመጀመሪያ ውጤቱ መጥቷል ተብሏል እና ያለውት ሆስፒታል ነው እና ከሄኖክ ጋር እዚህ ናቸው። የእነሱንም ውጤት የምንሰማ ይሆናል። ሰዎቹም እንግዲህ አብርሽን እንደዛ የዛቱበት ሰዎች እንግዲህ ባለባጃጁም ያኛው ይሄ የልብስ ቤት ማስታወቂያ ብሎ የጠራውም ልጅ ላይም መንግስት እርምጃ ወስዶበታል። በዚህ ጉዳይ ላይ መነግራችሁ ነገር አለ። ለነሱ መነግራችኋለሁ፣ ሰርፕራይዝ አረጋችኋለሁ። እንግዲህ እና አብርሽም ጥሩ ዜና ይዘው እንደሚመጡ ተስፋ አደርጋለሁ። ሆስፒታል ነን ስላሉኝ እዚህ ኢንትሮ እየሰጠው ለጠበቃቸው ብዬ ነው። እንግዲህ ቤተሰብ በጣም ወሳኝ ቀን ነው ዛሬ፣ ደስ የሚልም ቀን ነው። እንግዲህ ነገሩ ስብስብ ነው። ከሰዎቹ በጣም እጃቸው ረጅም ነው ምናምንና ሌላም ዝርዝራዞች ከተማ ውስጥ እንዳሉ ያለው ነገር ከኮሚሽነሩ ጋር ማውርተን ነበረ። ያለው ነገር አብረን እንደምንሰራና ያለው ነገር በሰፊው ያው የህግ ከለላ የሚያስፈልጋቸው ቦታ ላይ እንደምያደርጉልኝ ለኔ ማለት ነውና ነግረውኛል። እና አብርሽም የሚያስፈልጋቸው ነገር የህግ ከለላ እስከ መጨረሻው እንደሚይዙ ነግረውናል። እንግዲህ ቤተሰብ ደስ የሚል ነገር ነው። ያው እንደዚህ አይነት ቆሻሻ ነገሮችን በማጽዳት ሀገራችን ላይ የገባውን ይሄ እርኩስ መንፈስ ለማጽዳት እንግዲህ ያው መንግስትም ተባብሮን እንግዲህ ደስ የሚለው ሃይማኖት ያለበት ሀገር፣ ባህል ያለበት ሀገር ውስጥ ስላለን በጣም እድለኞች ነን እኛ አሁን ኢትዮጵያ ውስጥ ያለን ሰዎች። እንግዲህ አንዳንድ ቦታ በየአዲስ አበባ በናምን ላይ ይሄ ነገር እየተሰራጨ ነው ያለው። እንግዲህ ከጊዜ በኋላ ሁሉ ነገር ጥርት ብሎ እግዚአብሔር አምላክ ሀገራችንን ሰላም አድርጎልን እንደምንኖር ተስፋ አደርጋለሁ። እንግዲህ ቤተሰብ እና አብርሽ ሲወጡ ጠብቀን እንግዲህ ዜናቸውን አብርሽ ምን አይነት ጤና ሁኔታ ላይ እንዳለና ያለውን ነገር እኔ ጋር ያለውንም ነገር ስነግራቸው ያለውን ነገር እናያለን። እስከ መጨረሻው አብራችሁኝ ሁኑ፣ የትም እንዳትሄዱ። እንግዲህ ቤተሰብ ከረጅም ጊዜ ቆይታ በኋላ ነው የመጣሁት። እንግዲህ ቻናላችንም እያደረጋችሁ ለጓደኞቻችሁ ሼር እያደረጋችሁ ጠብቁኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ይመጫል። እንግዲህ ቤተሰብ እንመጣለን ካሉኝ ትንሽ ረጅም ደቂቃ ያው መጥተዋል። ቤተሰብ ደስ ይላል። አሳያችሁ እሺ አብርሽ ደርሰናል። አዎ ስትደውል እኮ ገና ነው። አብርሽ እንዴት መጣ? አማን ነው። እንዴት ናችሁ? እስቲ ወደዛ ጋር ስትደውል እኮ ገና ሰፈር ምናምን ስለሆነ ቤተሰብ ይዤ ነው የመጣሁት። እንግዲህ እንዴት ናችሁ? ደውሎልን? አዎ ደውዬለት ነበርና እንግዲህ ያው ቤተሰብ ይዤበት የመጣሁበት ምክንያት አለ። አንድ መልካም ዜና አለኝ። ያው ከእናንተም ደግሞ መልካም ዜና ለመጠበቅ ያው ሁላችንም ጓጉተን የመጣ ነው። እንግዲህ ከእናንተ እናስቀድመውና እንዴት ነው አሁን የጤና ሁኔታ ምን ተባልክ የተባለውን ነገርና? አይ ፈጣሪ ይመስገን ምንም ነገር የለም። ቤተሰብ ምናልባት ነገር ያለው በጣም እንትን ነው፣ አሪፍ ነው። በቃ ምንም እንደሌለ ምንም እንዳልተፈጠረ ተነገረኝ። ግን ሌላ ነገር በድብቅ ላይ እናንተ ተነገረው አብርሽ ተብሎ ነበረ። ግን ብቻ በዚህ አጋጣሚ በጣም አመሰግናለሁ አንተን፣ ቤተሰቦችህን። እኔ ደህና ነኝ አሁን። ምንም ወደ ውስጥ የተወጋሁት ነገር ወደ ውስጥ የገባ ነገር የለም፣ የወጣ እንጂ። ኦኬ። ስለዚህ ደምህን ወሰዱት እንጂ አንተ ውስጥ የጨመሩት ነገር የለም። እሱን እርግጠኛ አይደለም፣ አልተነገረኝም ብቻ። ኦኬ እሺ። ያው ብቻ የሆነ ችግር እንዳለ በእርግጥ አውቃለሁ። ያው ጓደኛን ጠይቃለሁ ግሬም ስለልኝ። እሺ አሁን ጤንነትህ ግን እንዴት ነው? አንተ ደህና ነኝ። ምንም ዋናው አንተ ደህና መሆን ነው። ጤንነትህ ደህና መሆኑ ነው አይደል? የምትለው ነገር አለ?
እኔ ምንም ምለው ነገር የለም ዳኒ። ብቻ ያው ዋናው የሱ ሰላም መሆኑና የሱ ጤና መሆኑ ነው። ያንተን ቤተሰቦችም እውነት ከልብ እናመሰግናለን። ብቻ ፈጣሪ ሁሉንም እድሜና ጤና ይስጥልን ነው ምለው። አሁንም በጸሎት ያግዙ። ያው አንተም በእውነት ብዙ ለፍተሃል፣ እግዚአብሔር ይባርክህ። በእውነት ያው በክፉ ጊዜ አብሮ የሚሆን ወዳጅ ማግኘት በጣም ከባድ ነው። ያው እቤት የሳትል እሱ ጋር እያደርክ በእውነት በጣም እናመሰግናለን። በቤተሰቦች ስም እኔም ከልብ ምስጋና ማቅረብ ፈልጋለሁ ላንተ። አረ ችግር የለም ዳኒ። እንግዲህ ያው ግዴታ ይኮን አንተም ብትሆን ያው ነው ቤት ማዘርን ተተህ ምናምን። እንግዲህ ቤተሰብ ያው እናንተም እንድታውቁት አብርሽ ላይ የመጀመሪያውን ጥቃት እንዲፈጸም ያቀነባበሩት ሰዎች እንደ መጀመሪያ ባለፈው ሄደን ነበረ፣ ከመስፍን ጋር ሄደን ነበርና ትንሽ ፍንጭ አግኝተን ነበር። ከዛ በኋላ ወዲያው ተደውሎልን ከህግ አካላት እናንተ ይህን ጉዳይ ብቻችሁን አትችሉትም፣ ይሄ ጉዳይ ሀገራዊ ጉዳይ ነው፣ በሀገር የመጣ ነገር ነው፣ ከተማችን ላይ እንደዚህ ነገር ሲፈጸም ዝም ብለን አናይም ብለው ከህግ አካላት ተደውሎልን ሄደን ነበር። ያለውን መረጃ እንዳለ ሰተናቸው ምናምን ወዲያው ልጁ በቁጥጥር ስር ውሎ ያለውን ነገር ይሄ የአንተን ማስታወቂያ ላሰራህ ብሎ ጠርቶ እንደዚህ አይነት ነገር ያቀነባበረ ማለት ነውና ህግ አካላት ቁጥጥር ስር ውለው ምርመራ እየተደረገባቸው ነው እንጂ እንግዲህ አሁን ተጠርጣሪ ነው ልጁ እንጂ ወንጀለኛ ለመባል በፍርድ ቤት አንድ ሰው ሊፈረድበት ይገባል። ግን እንደ እንትን በህግ ምርመራ እየተደረገበት ነው። እሱንም ባለባጃጁንም እዛ አካባቢ ሲል ካንተ ጋር አንተ ልክ ስትወጣ አንተን ማስታወቂያ ብሎ ጠራ። አንተ ማስታወቂያ ብለ ስትወጣ ቆሞ ባጃጅ ጠበቀ። ይዞ ሄዶ ባጃጅም ተይዞ ህግ ምርመራ እያደረገበት ነው። እንግዲህ በህግ ተጠርጣሪ ናቸው። እንግዲህ የሚፈጠረው ነገር አብረን የምናየው ይሆናል። ካሁን በኋላ ያው ያንተም እንደዚህ ተጎድተህ እንደዚህ ሆነ አትቀርም። የህግ አካላት መሀል ገብተዋል። እንኳን ደስ አለ ልልህ እፈልጋለሁ። እና ቤተሰብ እናንተም በጸሎታችሁ ከጎኑ የነበራችሁ ሰዎች እየደወላችሁ አይዞ እንደሜ በርታ ስትሉት የነበራችሁ ሁላችሁ እንግዲህ ፈጣሪ የወዳችሁን የውስጣችሁን ይሙላላችሁ ነው እንጂ ሌላ ምን ይባላል? ያው አንተም የምትለው ነገር ካለ መጨረሻ ጊዜ እድል ልስጥህና። በጣም ነው አመሰግነው ዳኒ። የምር እኔ እንደዛ አልመሰለኝም ነገሮቹን። ያው እርግጠኛ ብኮና እነሱ መሆናቸውን ባቅ ለኔም አሪፍ ነው። ብቻ ግን የሆነው ይሁን ብቻ ፈጣሪ ይመስገን። እውነት ለመናገር አሁን እያስጨነቀኝ ያለው ስለነሱ ሳይሆን የተደበቅኩትን ነገር በጣም እንትን የና የደበቀኝ ውጤት አለና ውስጤ እየተረበሸ ስለሆነ በቃ ውስጤ ለሱ ነው። እኔ ለዛ አመሰግናለሁ ዳኒ፣ በጣም ነው አመሰግነው። ግን አሁን ሌላ ጥያቄ እየተፈጠረብኝ ስለሆነ ምንም ልል አልችልም። ምናልባት ይሄና የደበቀህ ነገር አለ፣ ምናልባት አንተን አይደለም አለ። ስለዚህ ውጤቱን ይንገር። ቀደም ለምኛ አቃተኝ። ስለዚህ አሁን አንተ ፊት ለፊት አሁን ከሆስፒታል ሳንወጣ ነው አይደል የመጣህበት? ነው ከቻልክ አንተ አሶር እንዲያወራ ይንገረኝና ውስጥ ይረፍበት። እኔን አናገረኝ ዶክተሩ። ከዛ እሱንም ጠራው ለብቻው የሆነ ነገር አለው። ፊቱ ተቀይሮ መጣ። ምንድነው የተባለው ነገር? ለምንድን ነው አንተ መናገር ያልፈለግከው? ምንም እኮ የለም። በቃ ዳኒ እኔ ዳብርሽ መድኃኒታውን ማውጣት አለበት። እኔ መድኃኒት ችግር የለም እዋጣለሁ፣ እወጋለሁ። ነው ወስደናል አይደለ? በቃ ግን አሁን ወጤ አብርሽ ምናልባት እኮ አንተ ማወቅ ስላሌለብህ ሊሆን ይችላል። አይደለም እንዴት ነው የራስን በሽታ አንተ ማወቅ የሌለብን? ላንቺ ነገርህን ነገር ነው ነገርኝ አብርሽ። እሺ በቃ ውስጤ ግን በጣም እየተረበሸ ነው። ከበፊቱ በጣም ውስጤ ዝሏል። እንዲሆነ ፍርሃት የባሰ ተሰምቶኛል። ብቻ አንዳንዴ ታውቃለህ ከህመሙ በላይ እንደዚህ ነገር ሳይኮሎጂካሊ እንደዚህ ነገር ሊፈጠር ስለሚችል ምንም እንዳሌለ አስረዳው እንተንበለውና አሳምነው። አንተ እንግዲህ ቤተሰብ ፈጣሪ ይመስገን ያው ያለው ነገር ጤንነቱ እንዴት ነው? አንተ አሪፍ ነው እውነት ተመስገን ነው። ፈጣሪ በብዙ ነገር ጠብቆታል እውነት። እኔ እንጃ ብቻ ምን ማለት እንዳለብኝም አላውቅም። በቃ ሻጭኝ እንዳልሆነ በምን እርግጠኛ ነኝ? ነገሮች አይ ዳኒ ከሰምሽ ያው ሂዱ ከኔ ችግር የለውም። የሆነ ነገር አድርገውና ነገርልኝ። ያው ሂዱ በቃ እኔ እንዳልሰማው ነው አይደል? ግን ሌላ ነገር ውስጥ እንዳያስገባኝ። አብርሽ እኔ ካንተ መደብቀው እኮ ምንም አይነት ነገር የለም።
አይደል እንዴ? ዳኒንም እዚች ጋር አናስጨንቀው። በቃ ምን ነክቷል? በቃ ቤተሰብ እንበላ ዳኒ በቃ አሁን ምናልባት እኮ አብርሽ አንተ እንዳትጎዳም ሊሆን ይችላል። ስለዚህ ይሄን ያለ ማለት ጎዳ አይደለም የባስ ጭንቀት። እሺ አውሩ ይሄው እኔ ልሂድላችሁ። አብርሽ ና የት ነው የምትሄደው? በቃ ምንም እኮ እንደምትሄድ ምንም የሚሰማ ነገር የለም። ሌላ ነገር ብሎ ዳኒ በቃ ሌላ ነገር ነው። መድኃኒት እንትን ይዋጥ መድኃኒት ይጀምራል። ምንድነው የተፈጠረው ነገር? ምንም በቃ ለሱ የተነገረው ነው። ይሄ የተወጋው እንትን ወደ ኢንፌክሽንነት እንዳይቀየር ወደ ካንሰር ማለት ነው። እኚህ ናቸው። ምንም ያለ የከፋ ምንድነው የተወጋው ነገር? ይሄ ደሙ የተቀዳበት የተወጋው መርፌ እንትኑ ወደ ምንድነው የሚባለው ወደ ኢንፌክሽንነት ተቀይሮ ወደ ካንሰር የተለያዩ ተጓዳኝ መጥፎ በሽታዎችን ያመጣል። ከባህር ሶ እነሱ ሊያስቆሙ የሚችሉ ነገሮችን ለነሱ የሚሆኑ መድኃኒትና መርፌዎችን ያዘዘው። እኔ የምልህ ደሙ ተቀድቷል ነው እያልከኛለህ? አዎ በቃ ምንም የሚዋሽ ነገር እኮ አይደለም። እና ደግሞ ያ ነገር ወደ አልሆነ ጥቅም ነው የሚውለው። ገብቷል? ከዚህ በፊትም ሰምተህ ከነበረ ይሄ መገበሪያ ወይ ወደ ደም ወደ መናፍስት ብቻ እሱን ወደ አልሆነ ቦታ ነው ሊያደርሰው የሚችለው። ስለዚህ በጸሎትና በእንትን ነው ሊደገፍ የሚችለው። በጣም የሚገርም ነገር ነው። ይሄ ሁሉ ነገር ያደረጉት የእሱን ደም ለመቅዳትና እሱን እንደዚህ አይነት ነገር ውስጥ ለመክተት ነው። ጠላት ነው ይሁን እኔ ምን ፈልገውም እንደሆነ ይሁን ብቻ ሊድና ብርሽካኔም እንትን ልበል መድኃኒቱ ነው እመጣባቸው። ስማምቦሌ የሚዘገነን ነገር ነው እየሰማን ያለነው። እንግዲህ የሁሉ ነገር ተቀነባብሮ የእሱን ደም ወስደው ምን ሊያደርጉበት እንደሆነ እኔ አላውቅም። ይሄ ግብር ምናምን እንግዲህ ሰው እንደዚህ ጥልቅ ድረስ ገብቶ እንደዚህ አይነት መንፈሳዊ ስራ መናፍስታዊ ስራ እንደሚሰራ አላውቅም። ብቻ ህግም ነገሩን ይዞታል። ቤተሰብ እኔም ልድረስባቸው። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ይመቻችሁ።